ከ3000 ዓመት በፊት ተገንብቶ እስከ ዛሬ የቆመ ህንጻ ምን ሚስጥር ይዞ ነው? ውድ ታሪክ አፍቃሪዎች ይህንን ታሪክ መጽሐፍ ላይ አታገኙትም። ወደዚህ ልንገራችሁ። በሰሜን ኢትዮጵያ በትግራይ ክልል በጸጥታ የቆመ አንድ ህንጻ አለ። አብዛኛዎቹ ያዩታል፣ ግን ጥቂቶቹ ብቻ ያውቁታል። ይህ ህንጻ የሃ ቤተ መቅደስ ነው። ከ3000 ዓመት በፊት የተገነባ የኢትዮጵያን ታሪክ ዝም ብሎ የያዘ ሚስጥር መቼና ለምን ተገነባ? ቤተ መቅደሱ ከ7ኛው ክፍለ ዘመን በፊት በዳማት መንግስት ዘመን የተገነባ ነው። ይህ ማለት ከአክሱም ከ100 ዓመታት በፊት ነው። ቤተ መቅደሱ ለአምላክ አልማቃ የተሰራ ሲሆን ይህ አምላክ ለዳማት መንግስት ዋና መንፈሳዊ መሰረት ነበረ። አንድ የተደበቀ ነገር አለ። ቤተ መቅደሱ ቤተክርስቲያንም አይደለም፣ መስጊድም አይደለም። ከነዚህ ሁሉ የነበረ የአፍሪካ መንፈሳዊ ማዕከል ነው። በጣም የሚያስደንቅ ነገር ነው። አንድም ሲሚንቶ አልተጠቀሙም። ይህ ቤተ መቅደስ በትልቅ ድንጋይ ግድግዳዎች ተገንብቷል። ነገር ግን ድንጋዩ መካከል አንድ ጠብታ ሲሚንቶ አልተጠቀሙም። ሌላው አንድ በጣም የሚገርመው ነገር እስከዛሬ ድረስ እንኳን ምንም አይነት ብረት ሳይጠቀም እንዴት እንደተቆራረጠ እንዴት እንደተገጣጠመ ጥያቄ ነው። ማንም ሊያቀው ሊደርስበት አልቻለም። አንዳንድ የጨነቃቸው ሳይንቲስቶች ግን ይህ የግንባታ ቴክኖሎጂ በዛን ዘመን ከሮማ ከግብጽ የበለጠ የተደጋገመ ነው ይላሉ። ይህ ብቻ አይደለም። የጠፉ ጽሁፎች፣ ዝም ያሉ ድንጋዮች፣ በየሃ ቤተ መቅደስ አካባቢ የተገኙ በድንጋይ ላይ የተጻፉ ጽሁፎች አሉ በአሮጌ የግዕዝ ፊደል። እነዚህ ጽሁፎች ሙሉ በሙሉ አልተተረጎሙም። የታሪክ ጸሐፊዎችም በእነዚህ ድንጋዮች ላይ የጠፋ የኢትዮጵያ ታሪክ ክፍል ተቀምጧል ይላሉ። አክሱም በኋላ የተመሰረተ ቢሆንም ብዙ ነገሮችን ከየሃ ነው የወሰደው። የድንጋይ ግንባታ፣ የመንፈሳዊ ማዕከል አስተሳሰብን፣ የግዕዝ ፊደል። ስለዚህ የሃ ቤተ መቅደስ አክሱምን ወለደ፣ አክሱም ደግሞ ኢትዮጵያን ገነባ። የሃ ቤተ መቅደስ አንድ ህንጻ ብቻ አይደለም። እሱ የኢትዮጵያ ህዝብ ከሌሎች በፊት እኛ ነበርን የሚል ዝም ያለ ምስክር ነው። ታሪኩን ከወደዳችሁ ደግሞ በቀጣይ መገናኘት እንድንችል አካውንቱን በደንብ አንቀሳቅሱት። ፎሎወሩን ደግሞ እንደ ላይኮ አድርጉልኝ። ክፉ አይንካችሁ።